ወደ ቤተ መጻሕፍት ኮምፒውተር ገብታ በስልክ መስመር ከኢንተርኔት ጋር የተገናኘ ሲሆን አንዱ እስኪመለስ ድረስ በመቶዎች የሚቆጠሩ ሌሎች ኮምፒውተሮችን በራስ ሰር ለመቆጣጠር ተጠቅማበታለች። የይለፍ ቃል ካለዎት የሌሎች ሰዎችን ፋይሎች ማግኘት ይችሉ አላት። እንደ ግምት 0000 አስገባች። ነገር ግን ባልጠበቀችው ሁኔታ ኤፍቢአይ የመረጃ ቋት ተከፈተላት። የይለፍ ቃሉ በጣም ቀላል በመሆኑ የተነሳ የኮምፒውተር ጨዋታ መስሏት ነበር። ኤፍቢአይ ጠላፊውን ለመያዝ ደፋ ቀና በሚልበት በእነዚያ 2 ሳምንታት ውስጥ እሷ ሚስጥራዊ መረጃዎችን ስትበረብር ቆየች። በመጨረሻም መርማሪዎቹ መጥተው ጠላፊዋ ገና ሕፃን መሆኗን ሲረዱ ደነገጡ። ጥያቄ ይዘዋት ሲሄዱ እናቷ ናሳ ውስጥ እንደምትሠራ አወቁ። ልቷም ሚስጥራዊ ፋይሎቹን በማየቷ እናቷን ከሥራዋ ልትባረር እንደምትችል ሰግተው ነበር። ነገር ግን ቅጣቱ ሌላ ሆነ። ልጅቷ ለሚቀጥሉት 8 ዓመታት ማንኛውንም ኮምፒውተር እንዳትነካ ታገደች።